ሰላም መስኩ ኒው ታሪክና ምስማነ ኒሁ ስሙ ኒሁ አዙይ የመስቃን ቤት ጉራጌ ታሪካዊ አመጣጥ። ሰላም ጤና ይስጥልኝ የዩቲዩብ ቻናላችን ቤተሰቦች፣ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ላይ ሐሳብ አስተያየታችሁን እየገለጻችሁልን ብትሄዱ ደስ ይለናል። በመጀመሪያ ስለ መስቃን ህዝብ ታሪካዊ አመጣጥ ከመመልከታችን በፊት ስለ ህዝቡ አሰፋፈርና ስለ አካባቢው መልክዓ ምድር አቀማመጥ ማወቅ አስፈላጊ ነው። የመስቃን ህዝብ በጉራጌ ዞን ከሚገኙት 11 ወረዳዎች መካከል አንዱ በሆነችው በመስቃን ወረዳ ውስጥ የሚገኝ ሲሆን የሚወስነው በሰሜን ሶዶ፣ በደቡብ ስልጤ፣ በምዕራብ ሰባት ቤት ጉራጌ፣ በምስራቅ ከማረቆ ጋር ነው። የመስቃን ህዝብ ካለው የህዝብ ብዛት ከሰፈረበት ይዞታ አኳያ የወረዳው መጠሪያ ስም ለመሆን የቻለ ሲሆን ህዝቡ ተራራማ ከሆነው የመስቃን ደጋና ወይና ደጋ ክፍል አንስቶ የወረዳ ርዕስ ከተማ የሆነችው ቡታጅራ ጨምሮ እስከ ቆላማው የወረዳው ድንበር ድረስ ሰፍሮ ይገኛል። በተጨማሪ የመስቃን ቤት ጉራጌ አባላትን በአጎራባች ወረዳዎችን በደቡብ ኢትዮጵያ ህዝቦችን ክልል በከምባታ፣ አላባ፣ ጠምባሮ፣ በሲዳማ፣ በጌዲኦ ዞኖች እንዲሁም በኦሮሚያ ክልል በመቂ አካባቢ በሀገሪቷ በሆነችው በአዲስ አበባ ከተማ ውስጥ ተሰራጭተው ኑሯቸውን መስርተው ይገኛሉ። የመስቃን ቤት ጉራጌ አመጣጥ። የመስቃን ህዝብ ታሪካዊ አመጣጥ በተመለከተ እስከ ዛሬ ድረስ በሀገር ውስጥ ሆነ በውጪ ሀገር የታሪክ ምሁራን በኩል የተካሄደ ጥናት ካለመኖር ባሻገር የጉራጌ ህዝብ ታሪክ ለመጻፍ የተነሱ ታሪክ ምሁራን ባሰባሰባቸው የታሪክ መስክሮች የጻፉት ነገር ቢኖር በጣም አናሳ በሆነ ሁኔታ የጉራጌ ብሔረሰብ አካል መሆኑን የጉራጌ ብሔረሰብ የዘር ግንድ ከሆኑን ሰዎች ጋር ወደ ዛሬው የጉራጌ ምድር መምጣታቸው የሚጠቁም መጠነኛ ፍንጭ የሚሰጥ ሆኖ እናገኘዋለን። ትውልድ ስለ ህዝቡ ታሪክ፣ ባህልና ገድል በቂ ግንዛቤ ለመጨበጥ የተቸገረ መሆን አለ የማይባል ሐቅ ነው። ሆኖም በአንድ ታሪክ ወቅት የሚገኝ ህብረተሰቡ በተለያየ የእድገት ደረጃ ላይ ይሁን እንጂ የትኛው ህዝብ የራሱ የሆነ ታሪክ፣ ባህልና ቋንቋ ያለው ስለመሆኑ የሚጠይቅ ጉዳይ አይሆንም። በመሆኑም ከዚህ መሰረታዊ ጉዳይ በመነሳት የመስቃን ህዝብ የማንነት መገለጫ የሆነው የታሪክ ባህሉን ለማጥናት ከላይ የተገለጹት ነባራዊ ሁኔታ አስቸጋሪ ቢሆንም በአሁኑ ጊዜ በህይወት ያሉ የማህበረሰብ የወላጅ የሆኑ አዛውንቶች በአፍ ታሪክ የሚናገሩት መረጃ በማሰባሰብና አንዳንድ መጽሐፎችን ስለ መስቃን ህዝብ ከሚገልጹት መጠነኛ ፍንጭ ጋር በተገናዘበ መልኩ የተሟላ ባይሆንም መጠነኛ ግንዛቤ የሚያስጨብጥ የመስቃን ህዝብ የረጅም ዘመን ታሪክ ከዚህ ቀጥሎ ለማየት እንሞክራለን። Serana na pomerne bwa benapsana ka nzangine bwa nebor sera wabar buri yemkalto yemkare rasa ጨኘት ምን ጨኘቱ ያበናው የመና
يتينا تاوشون كنا درم نفسنا يزنقوبا سبو بافنا بنفسنا يتمرتنا يزنقوبا سبو بافنا بنفسنا يتمرتنا تقالنا يتمرتنا بنفسنا يتمرتنا تقالنا يتمرتنا بنفسنا يتمرتنا